ሰላም እንዴት ናችሁ? ይድነቃቸው አባይነህ ወይም በሶሻል ሚዲያ ይድኔ ዊዝደም እባላለሁ። የዊዝደም ፖድካስት የሬዲዮ ፕሮግራም በሳምንት 2 ቀን በአዲስ አበባ ዩኒቨርሲቲ የማህበረሰብ ሬዲዮ ላይ አዘጋጅና አቅራቢ ነኝ። ከዛ ሲቀጥል ዛሬ እንግዲህ የምናወራበት ርዕስ ጽናት የሚለውን ነው። በአራት ክፍሎች እንከፍለዋለን። ጽናት ምንድነው? ጽናት ለምን ይጠቅመናል? ከየትስ ጽናት ይጀምራል? ከዛ ሲቀጥል ደግሞ አንድ ሰው ጽኑ መሆን ያለባቸው የህይወት ዘርፎችና ደግሞ እንደ ሀገር ጽኑ መሆን ያሉብን የሴክተሮች ወይም ዘርፎች ምን ይመስላሉ የሚለውን በደንብ አድርገን የምናየው ይሆናል። እንግዲህ ጽናት ምንድነው ስንል የጀመርነው ነገር ላይ እስከሚያልቅ ድረስ በብርታት መጓዝ የሚያስችል ብቃት ማለት ነው። ሶ ዳት የተለያዩ ነገሮችን እንጀምራለን። መጀመሩ ከባድ አይደለም። ከጀመርነው በኋላ ግን መቀጠሉና ውጤት ሳይመጣ ራሱ በዛ ነገር ላይ መክፈል ያለብንን ዋጋ ከፍለን የሆነ ስቴፕ መራመድ መቻል ግን ጥቂቶች የሚያደርጉት ነገር ነው። ይሄ ደግሞ ጽናት ይባላል። ታዲያ በዚህ መልኩ ጽኑ መሆናችን ደግሞ ምን ጠቀሜታዎችን ይሰጠናል ወይም ደግሞ ምን ያገለግለናል ስንል የመጀመሪያው በሰዎች አስተያየት እንዳንሰበር ያደርገናል። አንዳንድ ነገሮችን ስንጀምር ብዙ ሰዎች የሚሰጡት ሐሳብ አለ። ለምሳሌ በቃ ዛሬ የሆነ ህልም አልም ያለው በዛ መስመር እጓዛለሁ ስንል ባወራ ነው እንዴ መቻ አደረከው ይባላል። ከዛስ መስራት መጣር ስንጀምር አረባክህ በለፋ እኮ አይደለም መልፋትህ ውጤት ማምጣት እኮ አለበት ይባላል። ከዛ በኋላ ልፋታችን ደግሞ ውጤት ሲያመጣ ጊዜ አይ ይሄ ሰውማ በራሱ አይደለም እድለኛ ስለሆነ ነው ይባላልና የተለያዩ የትም ከፍ ማለን ዝቅ ማለን የሚመጡ ኔጌቲቭ የሆኑ ሐሳቦች ከሰዎች ይመጡብናል። እነዚህን ሐሳቦች ተቋቁመን ለማለፍ ያግዘናል። ሁለተኛው ጽናት የሚጠቅመን ደግሞ መልካም የሆኑ አድናቆቶች ራሱ ሲመጡብን በነዛ አድናቆቶች ተደናቅፈን እንዳንቀር ወይም ደግሞ ራሳችንን በጣም ኮፍሰን በጣም ከፍ አድርገን እንዳናይ ያደርገናል ማለት ነው። ይሄ ጽናት ታዲያ ከየት ይጀምራል ወደሚለው ክፍል ስንመጣ ደግሞ አንድ ሰው ጽኑ መሆን የሚችለው ወይም ጽናቱ የሚጀምረው ራሱን ከማወቅ ነው። ራሱን ከማወቅ ስንል የተለያዩ እይታዎችን ልንጠቀም እንችላለን። የመጀመሪያው ሪትሮስፔክቲቭ ይባላል። ወይም ትናንትና ያለፍንበት ሁኔታዎችን ስናይ የተወለድንበት ማህበረሰብ፣ ያደግንበት ማህበረሰብ፣ የመጣንባቸው ሂደቶች፣ የህይወት ውጣ ውረዶች፣ ያለፍናቸው ያሳካናቸውን ነገሮች በምናይበት ጊዜ እሱኛው ሪትሮስፔክቲቭ ይባላል። ሁለተኛው ደግሞ ፐርስፔክቲቭ የሚባል ነው። ፐርስፔክቲቭ ማለት ምንድነው? ዛሬ ላይ ያሉትን ነገሮች ስናያቸው አሁን ምን አይነት የትምህርት ደረጃ፣ ምን አይነት የስራ ደረጃ፣ ምን አይነት የኔትወርክ ደረጃ ላይ ያለሁት የሚለውን ጥያቄ ጠይቀን መልሱን ማግኘት ስንችል ሁለተኛውን ስቴፕ እናልፋለን ማለት ነው። ሶስተኛው ወሳኝ ነጥብ ደግሞ ፕሮስፔክቲቭ ነው። ስለ ትናንት ስላወቅን አይደለም፣ ስለ ዛሬም ስላወቅን ብቻ አይደለም፣ ስለ ነገ ደግሞ የሆነ ተስፋ የምናደርገው ወይም ደግሞ ቪዥናችን ውስጥ የምናስቀምጠው ነገር ያስፈልገናል። የነዚህ ሶስት ነገሮች መሟላት አንድ ሰው ራሱን እንዲያውቅ ያደርገዋል ወይም ጽኑ ለመሆን የመጀመሪያውን እርምጃ እንዲራመድ ያግዘዋል ማለት ነው። ሁለተኛው ታዲያ ምንድነው ካላችሁ አቅምን ማወቅ ይባላል። ራሳችንን የተፈጠርንበትን አሁን ያለንበትን የነገውን ከማወቅ ባለፈ ያለንን አቅም ማወቅ አለብን። እንግዲህ ሶሻል ሚዲያዎች ላይ የተለያዩ ኮንተንቶችን ክሬት ማድረግ በሚጀምርበትና በሚቀጥልበትም ጊዜ በዛው ሪትም ለመቀጠል የሚያስችለኝ ትልቁ ቁልፍ የምጠቀመው ነገር አቅምን ማወቅ ነው። ይህንንም በማድረጌ ኦልሞስት 10ኛ ክፍል ለጨረስን አካባቢ ቴሌግራም ላይ የተለያዩ ሐሳቦችን ሼር ማድረግ ጀመርኩኝ በጽሁፍ። ከዛ ቲክቶክ ላይ ሾርት ቪዲዮዎችን መልቀቅ ጀመርኩ። ከዛ ዩቲዩብ ላይ መጣውና 40 መጽሐፎችን በ5 ወራት ጊዜ ውስጥ ብቻ ዳሰሳ ወይም ሪቪው ሰራሁኝ። ከዛ ደግሞ ወደ 30 የሚጠጉ ስኬታማ የሆኑ ተምሳሌት የሆኑ ሰዎችን ቃለ መጠይቅ አደረኩኝ። ከዛስ ደግሞ ወደ ሬዲዮ መጣሁና ዓለም ላይ የተሰሩ ትላልቅ ጥናትና ምርምሮችን ዳሰሳ ወይም ሪቪው ሰራው። ከዛ ሲቀጥልስ አሁን ደግሞ በአዲስ አበባ ዩኒቨርሲቲ ሬዲዮ ላይ ሰኞና አርብ የሚተላለፍ ዊዝደም ፖድካስት የሚባል የመጡ ሰዎች ያለፉበትን የህይወት ተሞክሮ ሲያካፍሉን ከሁሉም ውስጥ ዊዝደም ወይም ጥበብን መረዳትን የምንወስድበትን ፕሮግራም አዘጋጃለሁ ማለት ነው። እንግዲህ እነዚህን ነገሮች በትክክለኛው መስመር እንዳስጉዛቸውና እንዳሳካቸው የጠቀመኝ ነገር ምንድነው? ምንም ነገር ስጀምር የምጀምረው ከአቅሜ በላይ ተንጠራርቼም አይደለም፣ ከአቅሜ በታች ራሴን ዝቅ አድርጌም አይደለም፣ በአቅሜ ልክ አመጣጥኜ ነው ማለት ነው። ይህንን ማድረግ ጽናት ለመተግበር ወይም ደግሞ አንድ ሰው ጽኑ ለመሆን የመጀመሪያው እርምጃ ነው። ምክንያቱም በአቅማችን የጀመርነው ነገር ረጅም ርቀት ለመጓዝ ያግዘናል። ጽናትን ብርታትን በውስጡ ከተንበት የሆነ ውጤት ለማምጣት ይረዳናል ማለት ነው። የመጨረሻው የማካፍላችሁ ነጥብ እንግዲህ እንደ ሀገር ደግሞ ጽኑ የሆነ ማህበረሰብን መፍጠር ስናስብ ምን ዘርፎች ላይ መስራት አለብን የሚለውን ነው። በ2020 ዓመተ ምህረት ላይ አንድ የተለቀቀ ሪሰርች አለ። ይሄ ሪሰርች የተሰራው ሬይ ዳይሎስ በሚባል ሰው ሲሆን why nations succeed and fail ይላል። ሀገራቶች ለምን ይሳካላቸዋል፣ ለምንስ ሀገራቶች ይወድቃሉ የሚለው ላይ ያተኩራል። ባለፉት 500 ዓመታት ዓለምን የመሩ ሀገራቶች ምን ላይ ስለሰሩ ከፍ አሉ፣ ምንስ ላይ ስላልሰሩ ደግሞ ዝቅ አሉ፣ ዓለምንስ እንዴት መሩ የሚለውን በደንብ አድርጎ ያጠናና የዳሰሰ
ጥናትና ምርምር ነው። እዚህ ውስጥ 7 ነጥቦች አሉ። የመጀመሪያው ወሳኝ ነጥብ ማይንድ ሴት ነው ወይም አመለካከት። አዲስ ለውጥ ሲመጣ ጊዜ ለመለወጥ ዝግጁ መሆን ማለት ነው። እኛ ሀገር መኪና ሲመጣ የሰይጣን ፈረስ መጣ፣ ስልክ ሲመጣ አቤት ከሰይጣን ጋር ማውራት ተጀመረ እንላለን። ወይም አዲስ ነገር ለመቀበል ያለን አመለካከት ልክ አይደለም። እሱን መቀየር አለብን ማለት ነው። ጽናታችን አመለካከትን ለመቀየር መተግበር ይችላል። ሁለተኛው ነገር ደግሞ ኳሊቲ የሆነ ኤዱኬሽን ነው። ጥራት ያለው ትምህርት፣ የነጠረ ዕውቀት መረዳትን ለትውልዱ ማስተላለፍ የሚቻልበት ዘርፍ ነው። ሶስተኛው ግን መማር ብቻውን በቂ አይደለም። የተማርነው ትምህርት ደግሞ የማህበረሰቡን ችግር እንዲፈታ ማድረግ አለብን። ከዛ አራተኛው ስቴጅ ላይ ስንገባ ምን እናገኛለን ካላችሁ የፈታነውን ችግር ወይም የኛን ፕሮዳክት ሰርቪሳችንን ለዓለም ገበያ ማስተዋወቅ መሸጥ መቻል አለብን። እኛ ሀገር ብዙ ጊዜ የተለመደው አንድ ነገር ምንድነው ካላችሁኝ ይሁን ያለ ደብቁኝ ያመጣል። ከዛስ ቤት ውስጥ እንግዳ ሲመጣ ወደ ውስጥ ግቡ ምናምን ይባላል። ከዛ በዛ ውስጥ ያደገ ትውልድ ምን ይሆናል ስንል መጨረሻ ላይ ብቃቱ ይኖረዋል፣ አቅሙ ይኖራል፣ ያንን ማስተዋወቅ አይችልም፣ ያንን መሸጥ አይችልም። ሀገሪቷ ትልቅ የቱሪስት መስህቦች አሏት። እሱን ግን ማስተዋወቅ ያልቻልንበት ትልቁ ምክንያት ይሄ ነው። ስለዚህ ጽናት ሊተገበረበት የሚገባው አራተኛው ዘርፍ ይሄ ነው ካልን፣ አምስተኛው ዘርፍ ደግሞ ምንድነው? እነዚህ ሀገራቶች ስኬታማ ለመሆን እንግዲህ ገንዘብ ያዙ፣ ፕሮሞት አደረጉ፣ ዕውቀት አላቸው። እነዚህ ነገሮች የያዘ አካል ደግሞ ለሽብር ቡድኖችና ለሌቦች በደንብ ተጋላጭ ነው የሚሆነው አይደል? ይህንን ለመከላከል ጠንካራ የሆነ ወታደራዊ ኃይልን ይገነባሉ። የሀገራችን የመከላከያ ሰራዊት ምን ያህል ጽኑ እንደሆነ እያየነው ስለሆነ በዚህ ይቀጥሉ ከማለት ውጪ ለነሱ የምንሰጠው ምንም አይነት ምክር የለንም። ስድስተኛው ሌቭል ላይ ስንገባ ግን የምናገኘው ምንድነው? ሪዘርቭድ ከረንሲ የሚባል ኮንሰፕትን ይጠቀማሉ። ወይም ዓለም የሚገበያየው በነሱ ገንዘብ ይሆናል ማለት ነው። ኢትዮጵያና አሜሪካ ቢገበያዩ የሚገበያዩት በኢትዮጵያ ብር ሳይሆን በአሜሪካ ዶላር ነው። ለምን ካለን ዓለምን የሚመሩ ሀገራቶች አንዱ የሚከተሉት ፕሪንሲፕል እዚህ ሬይ ዳይሎስ ባወጣው 500 ዓመት በፈጀ ጥናትና ምርምር ላይ ምንድነው? ሪዘርቭድ ከረንሲ መያዝ፣ በኔ ገንዘብ ካልሆነ አንገበያይም የሚል ሐሳብ ማለት ነው። የመጨረሻው ስታዲያ ምንድነው ካላችሁ ዲፕሎማሲና ሚዲያ የሚለው ዘርፍ ላይ ነው። ይህንን ፕሮግራም እየተከታተላችሁ ያላችሁት በሚዲያ ነው። እንደዚህ አይነት ቀና ጤናማ ማህበረሰብ ትውልድን መቅረጽ የሚችሉ ሐሳቦችን ለማበረታት ለማሳደግ በደንብ የምንሰራ ከሆነ የሀገሪቷን ኢሜጅ በደንብ መገንባት እንችላለን። የትውልዱን አመለካከት በደንብ መቅረጽ እንችላለን። በሐሜት በትችት በነገር ሳይሆን ዕውቀት፣ እምነት፣ ጥበብ፣ እውነት፣ ተስፋ ላይ የሚያተኩር በዓላማ የሚራቀቅ ማህበረሰብንም መቅረጽ እንችላለን ማለት ነው። እንግዲህ እነዚህ ነጥቦች ያካፈልኳችሁ ከተረዳሁት አንጻር ነው። ጽናት ምን እንደሆነ አይተነዋል። ያንን ጽናት ደግሞ ምን እንደሚጠቅመን አይተናል። ጽናት ደግሞ ከየት እንደሚጀምር አይተናል። ጽኑ መሆናችን ደግሞ እንደ ሀገር መተግበር ያለባቸውን ዘርፎች ደግሞ የሬይ ዳይሎስን Why Nations Succeed and Fail የሚለውን ጥናትና ምርምር ገልጸን ያየነው ይሆናል። አብሬያችሁ የቆየሁት የዊዝደም ፖድካስት አዘጋጅና አቅራቢ ይድኔ ዊዝደም ነበርኩኝ። ሰላማችሁ ይብዛ።